ደረጀ ዘላለም እባላለሁ። የመጣሁት ከፉኒስ ሰላም ነው። ከሶስተኛ ሻምበል በጣም ትግሉ በጣም ያስጠላል። አልፈልገውም ነው ትግሉ። በመጨረሻ ምንም አያምርም፣ ያስጠላል። እኔ እንደውም በቃ እስካሁን መቆየት የራሱ እኔ በጣም ታጋሽ ሰው በመሆኔ ነው፣ ጽኑ በመሆኔ ነው እስካሁን የቆየሁት እና ወደዚህ ወደ ፋኖ ተቀላቅያለሁ። ከዚህ በኋላ ትግሌን እቀጥላለሁ። ከዚህ በኋላ ብዙ ነገር ታዝቤያለሁ። በቃ የመጨረሻ ጊዜ እንዳልሆነ ነው። በቃ ምን ድክመትነቱን በጣም አይቼዋለሁ፣ ተረድቼዋለሁ። በቃ ምንም ነገር እንደሌለ ደካማ ነው በሁሉ ነገር፣ ምንም ነገር የለውም። በአጠቃላይ ደካማ ነው። በንጹሃን ላይ በጣም እንግልት በጣም ያበዛሉ። ሰው መሆናቸውን ራሱ ምንም ይረሱታል። ምን ነገር በቃ በአጠቃላይ ህብረተሰቡ እስከሚጠላቸው ድረስ ነው ያሉ እነሱ። ማንም አይወዳቸውም። አልሆን ብሎ ነው ያልችል ብሎ ነው እንጂ በጣም እኔ ያስጠላኝ ነገር አመት ሙሉ ነው እንግዲህ የቆየሁት በጀሌ አመት ሙሉ በጣም ታጋሽ ስለሆነ እና የመጨረሻ ጊዜ በጣም አስጠላኝ። በቃ መሄድ እፈልጋለሁ። እኔ ሲጀመር እኔ አልፈልገውም ይሄን ትግል። በቃ የመጨረሻ ጊዜ እኔ አላማዬም ወደ ፋኖ ነው። በቃ ቅድሙ ነው አካሌ ዚያቦ ልቤ ፋኖ ነው። መሳሪያው 2 ሳምንት አልሆነኝም ከያዝኩኝ እና እኔ በጣም ስለተናደድኩ ስሜታዊ ስለሆንኩ ነው እኔ ይዤው የመጣሁኝ። አይ ለነሱ እኔ ምለው ምልክት ማለት ነው ወደዚህ ቢመጡ ነው በቃ የሚሻለው። ምንም አይጠቅማቸውም። ወደዚህ መጥተው ቢቀላቀሉ ነው የሚሻላቸው። ሴቶች እናታችን አባቶቻችን እየተደፈሩ ነው። ለምን እንደዚህ የሆነ ሰው እዚያ ይኖራል? ይሄን ነው የምለው። አመሰግናለሁ።